የመልእክተኛውን ተአምር የምናወሳበት ተከታታይ ትምህርት አምዳችን ነው። በባለፉት ትምህርቶች ውስጥ በርካታ የመልእክተኛውን ተአምራት ተመልክተናል። ቅድምም እንዳልነው ባለፈውም እንደተናገርነው አላህ ነቢያቶችን በተለያዩ ተአምራት ልኳቸዋል። የሚሰጣቸው ተአምር ጊዜውን የዋጀ ተጨባጩን ያገናዘበ የማህበረሰቡን አስተሳሰብ የሚመጥን መሆኑን ተመልክተናል። ለቀድ አርሰልና ሩሱለና ቢልበይናት እኛ መልእክተኞችን በተለያዩ ምልክቶች መረጃዎች ልከናል። አይ ቢልአያት الظاهرات والمعجزات الباهرات ሙዕጂዛዎች ተአምራቶች ሰጥተን ልከናቸዋል። ማህበረሰቡ መልእክት ይዘናል መጥተዋል ሲላቸው ለማህበረሰቡ ከአላህ ለመላካቸው መረጃ ይሆን ዘንድ እጃቸው ላይ የሚከሰት ተአምራቶች አሉ። ነብዩ አለይሂ ሰላቱ ሰላም በርካታ ተአምር ተሰጥቷቸዋል። የተአምራታቸው አስኳል ዋናው ቁርአኑል ከሪም እስከ የውመል ቂያማ የሚቀጥለው ተአምረኛው ቁርአን በውስጡ በየአመታቱ ሊዘረዘር የሚችል ተአምርን ያቀፈ መሆኑን ባለፈውም ተመልክተናል። ለበለጠ ለማስፋት አስተሳሰባችን ካስፈለገ ቁርአን ተአምረኛው ያላህ ቃል የሚለውን ዩቲዩብ ላይ ገብተን መመልከት እንችላለን። ነገር ግን ምድር ላይ ከቁርአኖች በህይወት ያሉ በዳዕዋ ቆይታቸው ዘመን ተአምራትን አሳይተው አልፈዋል። እነ ኢማም አልበይሃቂ ኢማም አልአስበሃኒ في دلائل النبوة በሚል መጽሐፋቸው በርካታውን አትተዋል። ከፈሎቹ እስከ 7 ጥራዝ ቮሊዩም ሙጀለድ ጠቅሰዋል። ሌሎቹ እስከ 9 ቮሊዩም አድርሰውታል። ኢማም ኢብኑ ተይሚያ ሸይኹል እስላም እስከ 1000 ተአምራት እጃቸው ላይ ተከስቷል ይላሉ። ኢማም አልነወዊ في شرح مسلم ኢማም አልነወዊ ደግሞ ከ1200 በላይ ተአምራት ተከስቷል። ጨረቃን እስከ መሰንጠቅ እጃቸው ላይ ውሃ እስከ ማፍለቅ የነኩት ነገር መባረክ የታመመ ሰው ሲነኩት መዳን የፈሰሰን አይን መመለስ የተቆረጠን እጅ መግጠም ምን ያላሳዩት ተአምር አለ። እሱን ያያየን ነው። ዛሬ አንድ ነገር ደግሞ ጨምራችኋለሁ። መልእክተኛው አለይሂ ሰላቱ ሰላም አላህ ከሰጣቸው ሙዕጂዛ ተአምር አንዱ ምግብን ማበረከት መቻላቸው ነው። ማብዛት መቻላቸው ነው። አንድን ሰው የሚመግብን ነገር 1000 ሰው 3000 ሰው ሊመግቡበት ይችላሉ። ለአንድ ሰው የሚሆንን መጠጥ ሰራዊት ሊያጠጡበት ይችላሉ። አንድ ታሪክ ላውሳ። አቡ ሁረይራ ረዲየላሁ ተዓላ አንሁ ታዋቂው የሐዲስ ዘጋቢ አቡ ሁረይራ እንዲህ ይለናል። እኔ ይላል ሐዲስን በመዘገብ ዕውቀት ላይ ነው ጊዜውን ያጠፋው አቡ ሁረይራ ይበላው አልነበረው። እኔ እኮ ይላል ከረሃብ የተነሳ አንዳንዴ መሬት ላይ ወድቄ ገላበጣለሁ ይላል። መሬት ላይ ወድቄ ገላበጣለሁ በጣም እርቦት ማለት ነው። ድንጋይ ሁሉ ያስር ነበር አቡ ሁረይራ ረዲየላሁ ተዓላ አንሁ። እንዲህ ነው እንግዲህ ለፍቶ ዲኑን ያቀበሉና አንዴ በጣም ራቢ ቤታቸው ወስደው እንዲመግቡኝ የነብዩን ባልደረቦች ፈለጉ። መንገድ ላይ አቡበክርን ጠበቅኩት። ሰላምታ ሰጠሁት፣ መለሰልኝ። ከዛም እኔ ማቀውን የቁርአን አንቀጽ ጠየቅኩት። ወላሂ ትርጉሙ ጠፍቶኝ አይደለም ማለት ምናልባት አቡ ሁረይራ የተሻለ ግንዛቤ ሊኖረው ይችላል በዛ አንቀጽ ላይ። አቡበክር ስዲቅም የጠየቅኩትን የቁርአን አንቀጽ አብራርቶልኝ ተሰናብቶኝ ሄደ። ከዛ ዑመር መጣ። አላማዬ ግን እንዲያስከትለኝ ጥያቄውን መልሶ እንዴት ነው ምሳልበላህ ይለኛል ነበር። አቡ ሁረይራ ግን አላለኝም። ከዛ ዑመር ኢብኑ አልኸጣብ መጣ። ተሰለምቱ አለይ ሰላም አልኩት። የቁርአኑን አንቀጽ ጠየቅኩት፣ አብራራልኝ፣ መለሰልኝ። ከዛም ሄደ። አላስከተለኝ እንደራበኝ ነው በጣም። فجاء ابو القاسم ይላል የቃሲም አባት የዓለማት ዝነት ነብዩ መሐመድ መጥቶ فرآني ይላል ተክብሎ አዩኝ። فعرف ما في وجهي وقلبي ፊቴም ላይ ውስጤም ላይ ያለውን ስሜት አወቁ። ተክብሎ አዩኝና يا ابا هر الحق بيالي ተከተለኝ አለኝ። እሺ ብዬ ተከተልኳቸው። ቤታቸው እንደደረሱ አስፈቀዱና መልእክተኛው ገቡ። እኔም ገባው። ከዛም የተቀመጠ ወተት በቃ አገኙ። የተቀመጠ በኩባያ በብርጭቆ። ከዛም የት ነው የመጣው ብለው ጠየቁ ባለቤቶቻቸው። ገሊት ነው ላከችልዎት ወይም ገሌን የላከልዎት። ከዛም አቡ ሁረይራ ተደሰትኩ። ምግብ ቤታቸው መኖሩ ብዙ ላይኖር ይችላል። ስለዚህ በጣም ደስ አለኝና ጠጣለሁ። ነብዩ ጠጥቶ ሲሰጡኝ እኔም ጠጥቼ ረሃቤን አስታግሳለሁ ብዬ ስዘጋጅ ያ ባህር አንተ አቡ ሁረይራ አህሉ ሱፋ ነድና ጥራልኝ ተባልኩ። አህሉ ሱፋ ማለት ከነብዩ መስጂድ ጥግ የሚኖሩ ቤትም
ትዳርም ስራም የሌላቸው በነብዩ ያመኑ እሳቸው ባልደረቦች ናቸው። ማደሪያ ስለሌላቸው መስጂዱ ጥግ ላይ ማረፊያ ቦታ ተሰርቶላቸዋል። አብዛኞቹ የሚለብሱት ልብስ የላቸው። ጥራቸው ተባሉ። ብዙ ናቸው፣ እስከ 300 ይደርሳሉ። ከዛም አቡ ሁረይራ ጥራ ተከስኳል። እርቦኝ ረሃቤን አስታግሳለሁ ሲል አህሉ ሱፋን አንጋግቼ ልመጣ ታዲያ እነሱማ ገና 3 ሰው ሲጠጣው ያልቅብኝ የለ ተከስኳል። አቡ ሁረይራ ግን ምን አረጋለሁ? የመልእክተኛውን ትእዛዝ መቀበል አለብኝ። ከዛም አቡ ሁረይራ አህሉ ሱፋን አሰልፎ አመጣቸው። እንደመጣው መጀመሪያ አጠጣለሁ ብዬ ተስፋ አረው። ነብዩ ይጠጣሉ፣ እኔ ከዛ አንድ ሁለት ሰው ቢደርሰው ነው። ከዛ አቡ ሁረይራን እቃውን አቀበሉኝና ነብዩ መሐመድ ሰለላሁ ዐለይሂ ወሰለም አጠጣሉኝ። በቃ 3 ሰው እንደጠጣ ታልቃለች። ዛሬም እንግዲህ አቡ ሁረይራ ጾመን ልትውል ነው ብዬ በውስጥ ያሰብ፣ ግን ደግሞ መልእክተኛው መታዘዝ አለብኝ። ሰጠሁት ለአንደኛው ግለሰብ ጠጣ እስኪጠግብ። ረሃብ ላይ ነው የነበሩት፣ ምግብ አልበሉ፣ ምናልባት ለቀናት አልበሉ። ሆዳቸው እስኪሞላ ጠጣሉ። ለሁለተኛው ይሰጠዋል፣ እሱን ግጥም አድርጎ ጠጣ። ለሶስተኛው ይሰጣል፣ ያም ይጠጣል። እየተከታተሉ አንዱ ሲጨርስ አንዱ አቡ ሁረይራ ይقول ለአድሪ እየጨመረ ነው እየቀነሰ እንዳለ ነው እኮ እንደሞላ ነው ብርጭቆ ኩባያው እንደሞላ ነው ወደ يقول አቡ ሁረይራ ሁሉም ጠጥተው ጠግበው መልእክተኛውን ተሰናብተው ወጡ። ሳይውቀው እንደሞላ ከዛም አመጣውና ለአላህ መልእክተኛ ሰጥቷቸው ነብዩ መሐመድ ሰለላሁ ዐለይሂ ወሰለም አቡ ሁረይራ እኔ እናንተ ቀረናል አዋልኳቸው። ከዛም ፈገግ አሉና ጠጣዋል ሰጥቷቸው ጨምራሉ። አሁንም ጠጣዋል። ያ ባህር እሽረብ ጠጣሉ። እንደገና ጠጣ ይሉኛል፣ ጠጣለሁ። በምን ላስገባው? የቀናት ረሃቤ አለቃል። ከዛም ጠጣሉ። فقلت والذي بعثك بالحق በእውነት በላከህ ጌታ እምላለሁ لا اجد له مسلكا ማስገበየልኝ አልኩት። አሁን ሞልቶ ከዛም ነብዩ فتبسم ፈገግካሉና فسمى الله وحمد الله اللهን አመስግነው የአላህን ስም አውስተው መጠጣት ጀመሩ አለይሂ ሰላቱ ወሰለም። ከዚህ ታሪክ ብዙ ነገር እንማራለን። አንደኛ የነብዩ ሰለላሁ ዐለይሂ ወሰለም ተአምር ሰሃቦቹ ይህን ሲያዩ ኢማናቸው ምን ያህል ሊጨምር እንደሚችል ማመን አይከብድም። አቡ ሁረይራ ኢማኑ እንዴት ስር ሊጠልቅ እንደሚችል መመልከት ይቻላል። በአንድ ብርጭቆ በርካታ ሰዎች ሲጠጡ ምንም ሳይጎል ማለት ነው። ሁለተኛ የነብዩን አለይሂ ሰላቱ ወሰለም ስነ ምግባር እናያለን። ራስ ወዳድ አይደሉም፣ ሰልፍለስ ናቸው። ከራስ በላይ ለሌላው የሚኖሩ ናቸው። ተርበው የሚያጠግቡ ናቸው። እሳቸውም አልበሉም፣ እርቧቸዋል። ሁሉን ቁመው አጠጥተው ከራስ በላይ የሚሻል ለሌላው መቆረስ፣ ለሌላው ራስን መስጠት አለይሂ ሰላቱ ወሰለም። ለዚህ ነው ከነፍስ በላይ የወደዷቸው። ሶስተኛው ሊደር መሪ ሲባል መጨረሻ የሚጠቀም በሌላም ገለጻቸው ላይ አኺሩሁም ሹርበን ይላሉ። ሊደር ከሁሉም በኋላ ነው የሚሆነው፣ አስተናጋጅ ነው፣ መሪ ነው። እርሳቸው ቆመው አጠጥተው መጨረሻ ነው የጠጡት። አራተኛ ሰሃቦቹ የነበሩበትን መስገባ፣ ችግር፣ ርዛት፣ ረሃብ እንመለከታለን። አንዳንዱ ሰው ችግር ሲነካው እምነቱን ለቆ ሁሉ ሊሸሽ ይችላል። እነሱ ግን በችግር ውስጥ ኢማንን እያጣጣሙ ፈተናውን አልፈውታል። ይሄ ኢማን ጥንካሬን የዓለም ንጉሶች አደረጋቸው። በርካታ አስተምህሮቶችን ከነዚህ ከመሰሎቹ ማውጣት ይቻላል። ስድስተኛ የአቡ ሁረይራ አሁን ሐዲስ የነብዩን ዋና ሐዲስ ዘጋቢ ማለት አቡ ሁረይራ ግን ስማርት ነበር። ሰውን አብሉኝ ምግቡኝ ለማለት ሀያ ይዞታል። ግን አዲስ አፕሮችን ተጠቀመ። የቁርአን አንቀጽ ይጠይቅና ካዋራው በኋላ ተከተለኝ መሳበልታል እንዴ? አያችሁት እንዴት አቡ ሁረይራ አፕሮቹ እንዴት ስማርት እንደነበረ። ሰሃቦች ሲባሉ ጂኒየሶች ናቸው፣ ስማርቶች ናቸው። ለዛ ነው ትላልቅ የዓለምን ስልጣኔዎች ነፋርስን ነሩምን ድባቅ መጥተው በ23 አመት የዓለም 1/3 ኮንትሮል ያደረጉ። በ23 አመት ጉዞ ውስጥ በርካታ አስተምሮ ማውጣት ይቻላል። ሌሎችን በሌላ ክፍል እንመለከታለን። ወሰለላሁ ወሰለም ወባረከ አላ ነብይና መሐመድ። ሰላም አለይኩም ወራህመቱላሂ ተዓላ ወበረካቱ።